ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ዋላችሁ፣ ሰላም አመሻችሁ፣ ሰላም አደራችሁ። እንደያላችሁበት የአየር ሁኔታ ሰላማችሁ ብዝት ይበልልኝ። እኔ በጣም ደህና ነኝ። አድናቂዎቼ በጣም አመሰግናለሁ። ስለምትደግፉኝ በጣም አመሰግናለሁ። እና ስለ ገዳማት ነው እኔ ብዙ ጊዜ ሼር ማድረግ የምፈልገው። መጀመሪያ ስጀምርላችሁ ስለ ስውሯ ማርያም ስትሄዱ በጉዞ ወይም ደግሞ በሱባኤ ይዛችሁ እዛው ጸበል ለመጠመቅ ስትሄዱ ምንድነው የሚደረገው? መጀመሪያ ሱባኤ ይዛችሁ እዛው መቆየት የምትፈልጉ ከሆነ እኔ አንድ አባት እጠቁማችኋለሁ። ሳታገኟቸው መምጣት የሌለባቸው አባት ማለት ነው። በእውነት ነው የምላቸው። እኔ እዛ ስንት ሽባ ተፈውሶ አይነ ስውር በርቶ አይቻለሁ በአይኔ ማለት ነው። በቃ በአጭር ጊዜ ውስጥ ቋጠሯችሁ ይፈታል። ግን ያ ማለት ደግሞ ምንድነው? እሳቸው ጋር ካልሄዳችሁ አትድኑም ማለት አይደለም። ትድናላችሁ። ግን ለምሳሌ አሁን ሱባኤ ይዛችሁ የተያዘው መንፈስ በሽተኛው ቶሎ ሊፈወስላችሁ ካልቻለ እንትን ካለባችሁ የሚያደፍጥ መንፈስ አለ እና ያንን እንትን ለማለት ምንድነው የምታደርጉት? ሰውየው አሉ ትሄዳላችሁ፣ እዛ ሰውየው ጋር ትሄዳላችሁ። ቀጥታ እሳቸው ጋር ጸሎት አላቸው። ገና እሳቸውን ሲያይ ምንም መቋቋም አይችልም መንፈሱ ማለት ነው። እና አጭር ጊዜ ውስጥ መልስ የምታገኙበት መንገድ ነው። ያ እንዴት እንደሆነ ካልገባችሁ በሌላ ቪዲዮ የምነግራችሁ ይሆናል ማለት ነው። በጉዞ ከሄዳችሁ ግን በጉዞ ስትሄዱ ግን ምንድን ነው የምታደርጉት? አገልግሎቱን በሙሉ ሳታገኙ መምጣት የለባችሁም። አገልግሎቶቹ ምንድን ናቸው? መጀመሪያ የጸበል ጀሪካናችሁን ታሰልፋላችሁ። ከዛ በኋላ ትገባላችሁ ወደ ውስጥ። መገበሪያ የሚባል ነገር አለ። የስንዴ መገበሪያውን እሱን ትገብራላችሁ። እሱን ገብራችሁ ደግሞ ወዲያው ደግሞ ወደ ጸበል መጠመቂያው ቦታ ሂዱ። ጸበል መጠመቂያው ቦታ እንደሄዳችሁ እዛው ተጠምቃችሁን ብላችሁ፣ ያው ግፍ ያለ ብዙ ሰው ብዙ ሺህ ህዝብ ነው የሚሄደው። ያንን ጸበላችሁን ከተጠመቃችሁ በኋላ ቅባ ቅዱስና ቂቤ ወደሚሰጥበት ቦታ ደግሞ ሄዳችሁ ትሰለፋላችሁ። ያንን እያንዳንዷን አገልግሎት ማግኘት የምትችሉት ግን ወይ 2 ወይ 3 ሆናችሁ ከሄዳችሁ ነው። አንድ ሰው ከሆናችሁ ወይ ደግሞ ምን ማስቀደም እንዳለባችሁ ካላወቃችሁ ሁሉንም አገልግሎት ሳታዩ ሳትጠቀሙ ተመልሳችሁ ነው ወደ ቤታችሁ የምትሄዱት። የእውነት ነው የምላችሁ። እና ያን ነገር ተጠቀሙበት። ሁሉንም ነገር አግኝታችሁ እንድትመጡ ነው እኔ እንትን የምላችሁ። የሄደ ሁሉ ቋጠሮ ሳይፈታ አይመጣም። ስውሯ ማርያም ለእኔ ብዙ ነገር አድርጋልኛለች፣ ብዙ ነገር እና ምስክርነቷን በሌላ ቪዲዮ የምነግራችሁ ይሆናል። ግን አሁን ላይ ብዙ ሰዎች መሄድ እየፈለጉ ምን ማድረግ እንዳለባቸው ማያውቁ አሉ። ከምን ጀምሮ ምን ማድረግ እንዳለ ምንም ሳይዙ ምንም ጸበልም ምንም ሳይዙ ወደ ቤታቸው የሚመለሱ አሉ። ያ ከምን የተነሳ ነው? ስቴፑን ካለማወቅ ነው። እና ያንን ነገር አድርጋችሁ ጸበላችሁንም ይዛችሁ እምነታችሁ ቅባ ቅዱሳችሁን ይዛችሁ ሁሉን ነገር